ከተመቻቸው ሰው ሁሉ ፍቅር ያዘኝ ለሚሉ ጓደኞቻችሁ ይህን ቪዲዮ ላኩላቸው። የተሰማችሁ ስሜት ሁሉ ፍቅር አይደለም። እነዚህን ሶስት ነገሮች በደንብ አንደርስታንድ ማድረግ ያስፈልጋል። ላቭ፣ ኦብሰሽን፣ ኢንፋቹዌሽን። ኢንፋቹዌሽን ማለት አንድን ሰው ፊዚካሊ ወዳችሁት ሳትቀርቡት፣ ፐርሰናሊቲውን ሳታቁ፣ ማንነቱን ሳታጣሩ በተወሰነ ጊዜ ውስጥ ብቻ ከዛ ሰው ጋር ስለሚኖራችሁ ሮማንቲክ የሆነ ጊዜ፣ ስለሚኖራችሁ የፍቅር ህይወት፣ ስለምታሳልፉት ነገር አይምሯችሁ ውስጥ በመሳልና በማሰብ ያንን ሰው ፐርፌክት አድርጋችሁ ከዛ ሰው ጋር የሚኖራችሁን ግንኙነት ፐርፌክት አድርጋችሁ በመሳል ራሳችሁን ሌላኛው ሰማይ ላይ ማድረስ ማለት ነው። በሀሳባችሁ ሁሉን ነገር መጨረስ። እንደዚህ አይነት ሰው መጽሐፍ ላይ ወይ ፊልም ላይ እንጂ ሪል ላይፍ ላይ እንዴት ኤግዚስት ያደርጋል እስከምትሉ ድረስ አንድ ሰው ላይ መመሰጥ ማለት ነው። ሞር ፊዚካል አትራክሽን ላይ ያተኮረ ነው። ኦብሰሽን የምንለው ፍቅር አይደለም፣ ግን አንድ ሰው ላይ ዲፔንድ እንድትሆኑ የሚያደርጋችሁ ስሜት ነው። ከዛ ሰው ውጪ ህይወታችሁ እንደሌለ እንዲሰማችሁ የሚያደርግ አይነት ምክንያታዊ አይደለም። የዛን ሰው ድምፅ ካልሰማችሁ ቀናችሁ የሚበላሽ፣ ከዛ ሰው ጋር ካላወራችሁ፣ ያንን ሰው ካላገኛችሁ ቀናችሁ የሚበላሽ አይነት ስሜት፣ እዛ ሰው ላይ ጥብቅ ብላችሁ ከዛ ሰው ውጪ ምንም ነገር እንደሌለ እስኪሰማችሁ የሚያደርግ ማለት ነው። በእያንዳንዱ ሁኔታ በእያንዳንዱ ድርጊታችሁ ውስጥ ሪአሹራንስ ትፈልጋላችሁ፣ ቫሊዴሽን ትፈልጋላችሁ። በእናንተ ህይወት ውስጥ እስኪወስኑላችሁ ድረስ ሁለ ነገራችሁን አሳልፋችሁ ትሰጣላችሁ ማለት ነው። እዛ ሰው ላይ ተጣብቃችሁ መቅረት ምክንያታዊ ያልሆነ ሁሉም ነገር ለኔ ይገባኛል የሚል ስሜት ማለት ነው። ስለዚህ የመቆጣጠር አይነት ሁኔታ ውስጥ ልትገቡ ትችላላችሁ። የትገባህ፣ የትገባሽ፣ የትወጣህ፣ የትወጣሽ፣ ከማጋነ ሁሉም ነገር ለኔ ይገባኛል፣ ሁሉም ታይም ለኔ ይገባኛል። በቃ ሌላ ላይፍ እንዳይኖረው ታደርጉታላችሁ ያንን ሰው ማለት ነው። ሶስተኛውና ዋናው ፍቅር ነው። ፍቅር ምክንያታዊ ነው። ስሜታችሁ ስር የሰደደ ነው። ኮኔክሽናችሁ ስር የሰደደ ነው። ኮሚትመንት አለው። የአጭር ጊዜ አይደለም። ልክ እንደ ደመና አንዴ ተሰብስቦ ከዛ የሚበተን አይነት አይደለም። ፍቅር ሲሆን በማንኛውም ሁኔታ ውስጥ አብሮ ለማለፍ የሚያስችል እርስ በራስ እንድትቆራኙ የሚያደርግ ትልቅ ስሜት በመሃል ይኖረዋል። ስለዚህ አንዴ ወደድኩት ከዛ ነገ ጠላሁት የሚል አይነት ስሜት አይኖረውም። ይህን ይመስላል።